ጤና ይስጥልኝ። ይህ ሎሚ ዜና ነው። የዕለቱን ልዩ ዜናዎች ይዘን ቀርበናል። እንድትከታተሉን እንጠይቃለን። ዘመነ ካሴና ምሬ ወዳጆ መጣላታቸው ተሰምቷል። በዚህም እነ ዘመነ ካሴ በቅርቡ ከተመሰረተው የአማራ ፋኖ ብሔራዊ ኃይል መውጣታቸውን ተከትሎ የአንድነት ድርጅቱ መፍረሱ እየተነገረ ነው። በዚህ ጉዳይ ላይ ልዩ መረጃ ይዘናል። ከጎንደር መተማ ሲጓዙ የነበሩ ከ16 በላይ ሹፌሮች ሰኞ ዕለት በተፈጸመባቸው ጥቃት ሕይወታቸው ማለፉ ተነግሯል። በቂሊንጦ ማረሚያ ቤት በተነሳ የእስረኞች ጸብ ብዙዎች ተጎድተው ሆስፒታል መግባታቸውንም ሰምተናል። አሜሪካ 11 የኢራን ዜጎችን በቁጥጥር ስር ስታውል በኬንያ በቀጠለው ህዝባዊ ቁጣ ብዙዎች ሞተዋል። እነዚህና ሌሎች ልዩ መረጃዎችን ይዘን ቀርበናል። አብራችሁን ዝለቁ። ወደ መጀመሪያው ዜና እናልፋለን። ከ48 ቀናት በፊት የተመሰረተው የአማራ ፋኖ ብሔራዊ ኃይል መከፋፈሉ እየተገለጸ ነው። የቋራ ቃል ኪዳን በተባለ ስምምነት መሰረት አራቱን የአማራ ግዛቶች አንድ አድርጎ ለመምራት እንደተቋቋመ የተገለጸለት አፋብሃ ትናንት የመፍረስ ምልክት አሳይቷል። በአፋብሃ የማዕከላዊ እዝ የወጣ ነው የተባለውን የአማራ አደረጃጀቶች የስም ለውጥና ስራ ስምሪት ማሻሻያ የጎጃም ፋኖ አመራሮች የለንበትም ብለዋል። እስከ ቅርብ ጊዜ ድረስ ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ቡድን የፖለቲካ ዘርፍ ኃላፊ ተብለው የሚታወቁትና የአፋብሃ ማዕከላዊ ኮማንድ አባል አስረስ ዳምጤ በግል የማህበራዊ ትስስር ገጻቸው ላይ በአፋብሃ ስም የወጡ መግለጫዎችንና ውሳኔዎችን አናውቃቸውም ብለዋል። በዚያውም በአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ መሆኑ የሚነገርለት ማርሸት ፀሐዩም የአስረስ ዳምጤን የሚደግፍ መግለጫ አውጥቷል። የጎንደር ሸዋና ወሎ አዛዦችም በአፋብሃ ስም ባወጡት መግለጫ ከዚህ ቀደም ሲጠሩበት የነበረውን ስምና መለያዎቻቸውን እንደቀየሩ ገልጸዋል። በዚህም የአማራ ፋኖ በጎንደር የሚለው ስያሜ ወደ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ መባሉን መግለጫው ገልጿል። የጎጃም ፋኖም መጠሪያው ወደ አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ተቀይሯል። የወሎ አማራ ስያሜም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ የተባለ ሲሆን የሸዋ ፋኖ ደግሞ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ተብሎ ተሰይሟል። የጎጃም ፋኖ መሪዎች ይህን መግለጫ አናውቀውም፣ አልተሳተፍንበትም በማለት ከአፋብሃ መውጣታቸውን አመልክተዋል። አስረስ ዳምጤ ድርጅቱን አወቃቀር፣ ውህደትን፣ የዲያስፖራ ኮሚቴንም ሆነ ሌሎችን ጉዳዮችን አስመልክቶ በአማራ ፋኖ ብሔራዊ ኃይል ስም የወጡ መግለጫዎችና ውሳኔ ሐሳቦች ላይ እንደ ማዕከላዊ ኮማንድ አባልም ሆነ እንደ አማራ ፋኖ በጎጃም አመራር የማናውቃቸውና ያልተወያየንባቸው መሆኑን እናሳውቃለን ሲል አጭር መልእክት በፌስቡክ ገጹ ጽፏል። በሸዋ ጎንደርና ወሎ ያሉ አንዳንድ የአፋብሃ የማዕከላዊ ኮማንድ አባላት የሆኑ የፋኖ አዛዦችም ጥለው መውጣታቸው እየተነገረ ነው። በአማራ ክልል በጎንደር መተማ መንገድ ላይ መቃ በተባለች ስፍራ የቅማንት ታጣቂዎች ናቸው የተባሉ ቡድኖች በፈጸሙት ጥቃት 16 አሽከርካሪዎች ሕይወታቸው ሲያልፍ በርካቶች ከባድና ቀላል የአካል ጉዳት ደርሶባቸዋል ተብለዋል። ጉዳቱ የደረሰው ሰኞ ሰኔ 16 ቀን 2017 ዓ.ም ረፋድ ላይ ሲሆን አብዛኞቹ አሽከርካሪዎች ከጅቡቲ ማዳበሪያ ጭነው በተለያዩ ቦታዎች ሊያራግፉ ሲጓዙ የነበሩና ቀሪዎቹ ደግሞ የአነስተኛ የህዝብ ማመላለሻ አሽከርካሪዎች መሆናቸውን ዋዜማ ራዲዮ ዘግባለች። ከሞቱ ሾፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎችም ታፍነው መወሰዳቸው የተገለጸ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ ታፍነው ስለተወሰዱ ሰዎች ምንም አይነት መረጃ እንደሌለ ተመላክቷል። አብዛኛዎቹ አሽከርካሪዎች የሞቱት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ መሆኑን ያስረዱት ምንጮች በአካባቢው ህይወታቸውን ሊታደግ የሚችል የጸጥታ ኃይል እንዳልነበረም አስረድተዋል። እነዚሁ የቅማንት ታጣቂዎች የተሰኙ የተደራጁ አካላት ሰሞኑን ከፋኖ ታጣቂዎች ጋር በመተማ ወረዳ የተኩስ ልውውጥ ሲያደርጉ እንደነበርም ተገልጿል። የፋኖ ታጣቂዎች ሰሞኑን የቅማንት ታጣቂዎች ላይ በፈጸሙት ጥቃት የተነሳ መተማ ወረዳን ለቀው መውጣታቸውን ያስረዱት ምንጮች አሁን ላይ የተፈጸሙ ያሉ ግድያዎችና ፈናዎች መተማ ወረዳን ለምን ለቀቅን የሚል የአጸፋ መመለሻ የሚመስል መሆኑን የአካባቢው ነዋሪዎች ይናገራሉ። ታጣቂዎቹ በተጨማሪ በየመንገዱ ህገወጥ ኬላ በመዘርጋት ከአንድ ከባድ የጭነት ተሽከርካሪ እስከ 50 ሺህ ብር፣ ከቀላል የጭነትና የህዝብ ማመላለሻ ተሽከርካሪ ደግሞ ከ15 ሺህ እስከ 20 ሺህ ብር የኮቴ ክፍያ እያስከፈሉ እንደሚገኝ ተገልጿል። የቅማንት ታጣቂዎች አሽከርካሪዎችን ብቻም ሳይሆን በአካባቢው የሚኖሩ የማህበረሰብ ክፍሎችን ጭምር እያገቱ ማስለቀቂያ ገንዘብ እንደሚጠይቁ የተገለጸ ሲሆን በአካባቢው የሚኖሩ ሰዎችም ይህንኑ ሽሽት አንጻራዊ ሰላም ወዳለባቸው አጎራባች ስፍራዎች እየፈለሱ መሆናቸው ተመላክቷል። በአዲስ አበባ በሚገኘው ቂሊንጦ ማረሚያ ቤት ውስጥ በእስረኞች መካከል በተፈጠረ ግጭት በርካቶች ተጎድተው ሆስፒታል መግባታቸው ተነግሯል። በፍርድ ቤት የእስር ቅጣት የተወሰነባቸው እስረኞች ከተጠርጣሪዎች ተለይተው እንዲያዙ መመሪያው ቢያዝም ከማረሚያ ቤቱ የጥበቃና የደህንነት ኃላፊዎች ጋር የአደንዛዥ እጽ ንግድ ትስስር በመፈጠሩ አይነኬ ሆነዋል ሲል መሰረት ሚዲያ ዘግቧል። ከ5 ቀን በፊት የቂሊንጦና የአባ ሳሙኤል ማረሚያ ቤት የጥበቃ ኃላፊዎችን ጨምሮ 7 ከፍተኛ አመራሮች በቁጥጥር ስር መዋላቸው ተነግሮ ነበር። ኃላፊዎቹ በቁጥጥር ስር የዋሉት የገንዘብ ጥቅም ለማግኘት አደገኛ እጽ ለታራሚዎች በማስገባት ወንጀል ተጠርጥረው ነው ተብሎ ነበር። ሁለቱ እስር ቤቶች ከ6ቱ የፌዴራል ማረሚያ ቤቶች መካከል ሲሆኑ በርካታ ታራሚዎችን እንደሚያስተናግዱም ይነገራል። በቃሊቲ ማረሚያ ቤት የነበሩ ወንድ እስረኞች በቅርቡ ተገንብቶ አገልግሎት መስጠት ወደ ጀመረው አባ ሳሙኤል ገላን ማረሚያ ቤት መዛወራቸውም ይታወሳል።
የኢትዮጵያ የባንክ ዘርፍ ከዛሬ ጀምሮ ለውጭ ባለሀብቶች ክፍት ተደረገ። የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት የሚያደርግ አዲስ መመሪያን ትናንት ይፋ አድርጓል። ይህ እርምጃ የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ለማድረግ ሲደረግ የቆየው ጥረት የመጨረሻው ምዕራፍ ተደርጎ እንደሚወሰድም ተነግሯል። ለዚህ ማስፈጸሚያ የተዘጋጀው መመሪያ ባለፉት አንድ ዓመት በተለያዩ ባለድርሻ አካላት በተደረጉ ሰፊ ውይይቶችና ምክክሮች ግብዓት ተደርጎበት የተዘጋጀ መሆኑም ታውቋል። ይህ መመሪያ ከቅርብ ጊዜ ወዲህ በጸደቀው የባንክ ስራ አዋጅ መሰረት የወጣ ሲሆን የሚያስፈልገውን የህግ ማዕቀፍ ማሟላቱም ነው የተነገረው። ይህ አዲሱ የፈቃድ አሰጣጥ መመሪያ ለመጀመሪያ ጊዜ የውጭ ባለሀብቶች፣ ባንኮችና ሌሎች ስትራቴጂካዊ ባለሀብቶችን ጨምሮ በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ያስችላል ተብሏል። ብሔራዊ ባንክ ትናንት ሰኔ 18 ቀን 2017 ዓ.ም ባወጣው መግለጫም መመሪያው የውጭ ተዋናዮች የባንክ ዘርፉን እንዲቀላቀሉ በርካታ መንገዶችን አቅርበዋል። ከነዚህም መካከል ቅርንጫፍ ባንኮችን፣ የውጭ ባንክ ቅርንጫፎችን ወይም የወኪል ቢሮዎችን ማቋቋም ይገኙበታል። ይህን ተከትሎ የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን የገለጸ ሲሆን የውጭ ባንኮችና ባለሀብቶችም ማመልከቻዎቻቸውን ከዛሬ ጀምሮ ለብሔራዊ ባንክ ማቅረብ እንደሚችሉ አስታውቋል። የአሜሪካ ኢሚግሬሽን ባለስልጣን በህገወጥ መንገድ በአሜሪካ ይኖሩ የነበሩ 11 የኢራን ዜጎችን በቁጥጥር ስር ማዋሉን አስታውቋል። ባለስልጣኑ በአሜሪካ በህገወጥ መንገድ ይኖር የነበረ በኢራን ጦር ውስጥም ተኳሽ ሆኖ አገልግሏል የተባለውን ሰው ጨምሮ 11 የኢራን ዜጎችን መያዙን የአናዶሉ ዘገባ አመልክቷል። የሀገር ውስጥ የደህንነት ክፍሉ እነዚህን ዜጎች በቁጥጥር ስር ለማዋል ከፍተኛ ጥረት ማድረጉንም ባለስልጣኑ አመልክቷል። የሀገር ውስጥ ደህንነት ክፍሉ ረዳት ጸሐፊ ትሪሺያ ማክላውሊን በሰጡት መግለጫ እንዳስታወቁት በቁጥጥር ስር የዋሉ ዜጎች የቀድሞውን ፕሬዝዳንት ጆ ባይደንን አጭበርብረዋል። ከሊባኖሱ ሄዝቦላህ ጋር ግንኙነት እንዳለው አምኗል የተባለው አንድ የእስላማዊ አብዮታዊ ጥበቃ ጓድ አባል የሆነ ሰውም በቁጥጥር ስር ውሏል። ከተያዙት ውስጥ 7ቱ ከዚህ ቀደም በአደንዛዥ እጽ ወንጀሎች ተሳትፈዋል ተብሏል። በኬንያ በተጀመረ ጸረ መንግስት ተቃውሞ 16 ሰዎች ህይወታቸው አለፈ። በኬንያ በወጣቶች የተመራ ተቃውሞ ተቀስቅሷል። ቢያንስ 16 ሰዎች ሲሞቱ 400 የሚሆኑት ደግሞ ቆስለዋል። ሰልፉ የግብር ጭማሬን በመቃወም ከአንድ ዓመት በፊት መንግስትን ተቃውሞ በወጡ ሰልፈኞች ላይ መንግስት በወሰደው እርምጃ 60 ሰዎች መገደላቸውን ተከትሎ እነሱን ለመዘከር በወጡ ሰልፈኞች የተቀሰቀሰ ነው። አሁን ላይ በተለያዩ የኬንያ አካባቢዎች ሰልፎች እየተካሄዱ ነው።